ደጋግሜ ማለት ያለብኝ የኢትዮጵያ ሙስሊሞች ጥያቄ የኢትዮጵያ ሙስሊሞች ጥያቄ ነው። የኢትዮጵያ ሙስሊሞች እየታገሉ ያሉት ከኢትዮጵያ መንግስት ጋር ነው። ከኢትዮጵያ መንግስት ጋር ነው። የኢትዮጵያ መንግስት ደግሞ የክርስቲያን መንግስት አይደለም። የኢትዮጵያ መንግስት አቶ ኃይለ ማርያም ክርስቲያን ስለሆኑ አይደለም ከሙስሊም ጋር የተጋጩት። አቶ ኃይለ ማርያም የአምባገነን ስርዓት ቁንጮ ስለሆኑ ነው። እየታገልን ያለነው አምባገነናዊ ስርዓትን እንጂ የክርስትናን አይደለም። ይሄ እኮ ከሙስሊሙ የባሰ ክርስቲያኑን እየጎዳ ያለ መንግስት ነው። ስለዚህ ሁሌም ትግሉን ማየት ያለብን በዲሞክራሲያዊ ትግል መሆን መቻል አለበት። ሁሌም አንደርስታንድ ማድረግ ያለብን ትግሉ ስርዓቱን ወይ ራሱን እንዲለውጥ ወይ ስርዓቱን እንዲለወጥ የማድረግ እንጂ ሙስሊሞች ከሌላው ማህበረሰብ ጋር ቁርሾ ተያይዞ አይደለም። ከሌላው ማህበረሰብ ጋር በሰላም የምንኖርበት ነው። ቀደም ሲል ጀዋር ማረሚያውን ሰጥቷል። አሁን ያለው መንግስት የክርስቲያን መንግስት አይደለም። በፓርላማ ውስጥ በቅርቡ አይታችሁ ከሆነ አንድ የፓርላማ አባል ኢትዮጵያንም እርሶንም እግዚአብሔር ይባርካችሁ ብሎ ሲናገር ፓርላማው በሙሉ ነው የሳቀበት። የአምላክን ስም መጥራት እንኳን የሚያስቅ ነው በኢትዮጵያ ፓርላማ ውስጥ። ስለዚህ እነዚህ መሪዎች እኛን አይወክሉም። እውነቴን ነው የምነግራችሁ። ማንኛችንን የሚወክሉ አይደሉም። በርግጥ በኢትዮጵያ የረጅም ጊዜ ታሪክ ቀደም ሲል እንደሰማችሁት እኔም በግሌ አንዳንድ ነገር ለማለት እንዳጠናሁት በተለይ ኢትዮጵያ ለሙስሊሙ ምን አይነት አገር እንደሆነች በሙስሊሙ ልቦና ውስጥ ምን አይነት ቦታ እንዳላት ሳቅ የሚሰማኝ ስሜት መግለጽ ያቅተኛል። እውነቴን ነው የምላችሁ። እና ሙስሊምን እንደ ባዕድ አድርጎ ማቅረብ፣ ሙስሊሙ ለኢትዮጵያ ጥፋት እያሰበ ነው ብሎ ማቅረብ ወንጀል ነው። በእውነት ወንጀል ነው። ይሄ ሙስሊም የሚባለው ህዝብ በኢትዮጵያ ውስጥ ያለው እኮ የሚገርማችሁ አውስትራሊያ 26 ሚሊዮን ህዝብ ነው ያላት። ያን የሚያህል ሀገር የኢትዮጵያን ግማሽ አካል ኢትዮጵያን ታጠፋለህ ተብሎ ይጠየቃል እንዴ? ሙስሊሙ የኢትዮጵያ ግማሽ አካል እኮ ነው። የራሱን ሀገር እንዴት ያጠፋል ተብሎ ይከሰሳል? ኢትዮጵያ ለሁላችን የተደላደለች ሀገር አልነበረችም። ደጋግሜ የምለው ነው። እኔ ነፍስ አውቄ አሁን ቆይቼ ወደ ኋላ ታሪካችንን ስመረምረው ትምህርት ቤት ሆኜ ልጅ ሆኜ የኛ በዓል ሲከበር እናንተ አይከበርም ነበር። ይሄን አይነት በደል ነበር። ሙስሊሙ በዚህ ተነሳስቶ ኢትዮጵያን እናጥፋ አላለም። እስከዛሬ ከታየው ሁኔታ በተለየ አንድ ድንጋይ ሳይወረውር ድምጼን ስሙኝ ያለ ሰላማዊ ህዝብ ዓለም ላይ አላየንም። ሙስሊሙ ነው። የምንኖርበት አገር አሜሪካ የሰለጠነው ዓለም የአንድ ሰው መብት እንዲከበር ነው የሚታገሉት። ይሄን ሀገር እንደ ሀገር ያቆየው የአንድ ሰው መብት እንዳይጣስ ነው። ይሄን ያህል ህዝብ በየአርቡ እየወጣ ድምጹን ሲያሰማ ጥቂት ተብሎ መከሰስ አለበት? ጥቂት ተብሎ መገፋት አለበት? ሃይማኖታችንን እናቆየው። እንደ ሰው ምን ይሰማናል? ይሄ ሁሉ ህዝብ ድምጼን ስሙኝ ብሎ መለመን እንዴት ወንጀል ይሆናል? ልግደላችሁ፣ መንግስትን ላፍርስ፣ ይሄን ላቃጥል ያላለ አዳምጡኝ ብሎ የሚጮን ህዝብ እንዴት ተንቆ ይገፋል? የምንናቀው ሁላችንም ነን። ሙስሊሙ ብቻ አይደለም። ዜጋ የሆነውን በሙሉ ነው የናቁን። ስለዚህ የሙስሊሙ ጥያቄ እስኪመለስ